በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ውድ የእግዚአብሔር ልጆች፣ ውድ የእግዚአብሔር ቤተሰቦች፣ እግዚአብሔር ለዚህች ዕለትና ለዚህች ሰዓት ያደረሳችሁ እግዚአብሔር አምላክ ለዘላለም የተመሰገነ ይሁን አሜን። ዛሬ ትንሽ ላስተላልፍ ወይም ስተኛም ስነሳም ሁሌም ውስጤን የሚነካኝ ነገር አለ። ምናልባት ለኔ ብቻ አይደለም፣ ይሄ ሁላችሁንም የሚያሳዝን ውስጣችሁን የሚነካ ነገር ነው። በአረብ ሀገር ስንኖር ብዙ እህቶቻችንና ወንድሞቻችን በተለይ ውድ ንጹሐን እህቶቻችን እያለቁ እና እየሞቱ ነው። ምናልባት ማናችንም የምንሰማው እንጂ የምናወራው የማንሰማው የማናየው በቤት ውስጥ የሚያልቁ በቤት ውስጥ የሚደፈሩ ብዙዎች ናቸው። ምናልባት ይሄ ብዙም ላያስከፋን ይችላል። ምክንያቱም በማናቀው ዜጋና በማናቀው ሀገር ስለሆነ፣ በራሳችን ዜጋ ደግሞ ብዙ ነገሮችም እየተፈጠሩ ነው። በተለይ ሴቶች በስልካችሁ ውስጥ ከ5 እስከ 6 ያላነሰ አይነት ስልክ ከፍታችሁ ለእያንዳንዱ ሰው አንዳንድ ስልክ አበጅታችሁ በዛ እየተጀናጀናችሁ እየተነጋገራችሁ ፍርሃተ እግዚአብሔር በሌለው ነገር ሁሉ ፎቶ እየተላላካችሁ ለብዙዎች ማለቅ ምክንያት የሆናችሁ ሴቶች፣ እናንተም የምትጎዱ የምታልቁ፣ ምናልባት ዞር ብላችሁ ትመለከቱ መልካም ይመስለኛል። ብዙ እህትና ወንድሞቻችን እያለቀሱ ያዩትን እየተናገሩ ማንም ሊሰማ አልቻለም፣ ሊሰማም አልፈለገም። ይሄ ነገር የመጣው ለምን ይመስላችኋል? ድሮ እኮ እነ ሐዋርያው ቅዱስ ጳውሎስ በስልክ አይደለም የእግዚአብሔርን ቃል ሲሰብኩ የነበሩት። ከሀገር ሀገር እየዞሩ እግዚአብሔር ኃያል በላያቸው ላይ አድሮ በአንድ ጊዜ የተናገሩት ነገር ዓለምን ሲያጥለቀልቀው የነበረው እንጂ በስልክና በዚህ አይደለም። ይሁን በእርግጥ ብዙ አማራጮች ሊሆኑ ይችላሉ ስልኮች፣ ግን ከዛ ውስጥ የተጠሉና ምንም ፍርሃተ እግዚአብሔር የሌላቸው ብዙ ስልኮች አሉ። ባጭሩ ፌስቡክ እና እንደ ታንጎ የሚባሉ በፍጹም አስፈላጊ ነገሮች አይደሉም። ማየት የማትፈልጉትን ነገር የምታዩት፣ ማድረግ የማትፈልጉትን ነገር እንድታደርጉ የሚገፋፋችሁ ነገር ያለበት ነው። ግን እኛ የዓለም ፍጻሜ ነውና በዛ ላይ ስላለን ብዙዎቻችን መስማትም ማየትም አንፈልግም ይሄንን። ምክንያቱም በዛ ላይ ያለውን ነገር ማየት እንደዛ መሆን እየፈለግን በየቦታው የምንደውል በየቦታው ብዙ ነገሮችን የምንሆን አለን። ከዚህ ነገር እንጠንቀቅ እባካችሁ ሴቶች። ምንድነው እየፈለጋችሁ ያላችሁት? አልገባኝም። እኔ ፍቅር ነው ወይስ ድጋሚ እግዚአብሔርን ማሳዘን ነው? ለመሰቀል ሁላ ያበቃችሁ ሔዋን ናት። አትብሊ ተብላ የበላችሁን ዕፀ በለስ ዛሬ ታዲያ ጌታን መካስ አለባችሁ እንጂ ዳግም ማሳዘን የለባችሁም። ምክንያቱም በስልክ ፍቅር እኔ አላውቅም፣ ወይም ከብዙ ሰው ፍቅር አላውቅም። ፍቅር አንድ ነው፣ እግዚአብሔር አንድ ነው። ያ ነው እንጂ ከዛ ውጭ ያለው ግን የከለር ቆዳ፣ የቁመት፣ የመልክ ሀብት እየመረጣችሁ የምታደርጉን ነገር ግን ማንም ሰው እየዘራውን ያጭዳልና እያያችሁት ነው። በፊቱ የዘራችሁትን እያጨዳችሁ ነው። መቼም እንክርዳድ የሰራ ስንዴ አይድም፣ ወይም ስንዴ የዘራ እንክርዳድ አይድም። ያ ከሆነ ግን ለምን ስንዴ አትዘሩም? መልካምን ነገር ፍቅርም ከፈለጋችሁ ባጠገባችሁ አለ። አይታችሁ አውቃችሁ ማን ነው ምንድን ነው ብላችሁ። ስለዚህ ያ ካለ ደግሞ በስልክ ያምራል ጸጉሩ፣ ቁመቱ፣ እግሩ ብላችሁ የምትፈልጉት ነገር ግን መጥፊያችሁ ነው። ያለ እግዚአብሔር ፍቃድ ደግሞ ምንም አይሆንም። ምንም ነገር ሊደረግም አይችልም። ምናልባት የጠፋሽበት የሞትሽበት እንጂ በፍቅር ተደስቻለሁ ወይም ጥሩ ነው ብላችሁ አንዳችም ያየሁትም የሰማሁት ነገር የለም። ብዙዎቻችን የምናውቀው ነው። ይልቁንስ ይሄን ተወት አድርጌ ነው ሂድ። ምናልባት በየሀገሩ የተሰደድን በአረብ ሀገር የመጣን እያንዳንዳችን ምክንያት አለን። ቤተሰብ የኛን ፍቅር ጠርቶ አይደለም ወደዚህ የላከን። ቤቱን አስይዞ በሬውን ሸጦ የላከን ሰዎች አለን።
ቤተሰቦቻችን ዓመት በዓል ጠብቀው ስጋ እንደሚበሉ ሁላችንም እናውቃለን። ታዲያ ያንን ስጋ ያማረውን ቤተሰቦቻችን ዓመት በዓል ጠብቆ የሚበላውን ስጋ ቤተሰቦቻችን ወይም በሳምንት አንድ ቀን ሽሮው ላይ ዘይት የሚያደርገውን ቤተሰቦቻችን እዚህ በየሰዓቱና በየደቂቃው ቢያንስ በትንሿ ጥሩ የተባሉ ሰዎች በቀን 10 ብር የሚሞሉትን እንኳ ያክል ያንን ለቤተሰብ ብናደርግላቸው እንዴት የተባረከና የተቀደሰ ነገር ነበር። ግን በስልክ ነው የምንጨርሰው። ቤተሰቦቻችን ለዓመት በዓል እንኳ ስጋ ሳይበሉ ሲቀሩ እኛ ግን እዚህ ወንድን የማናቀውን ለመጥራት የማንደግሰው ድግስ የማናዘጋጀው አጀብ የለም። ተመልከቱ እስኪ እህቶቼ፣ ያ እንኳ ተደርጎለት ስለ ቤተሰቦችሽ እንድታስቢ መልካምን ነገር እንድትመለከች እንኳ አይደለም የሚያስብልሽ። ነገ ጉድጓድሽን እየማሰልሽ ነው። ወይም በዛ ቤት መጥቶ ከአንቺ የተሳለ ሴት ካገኘ ስልኳን ወስዶ አንቺን ወደዛ ብሎ የሚያደርግ ወንድ ያለበት ወቅት ነው። ስለዚህ እባካችሁ ተጠንቀቁ። እስቲ አንድ ነገር ልጠይቃችሁ። ብዙዎቻችሁ ሴቶች ከዚህ ነገር ማምለጥ ስትፈልጉ እኔ እኮ ለሙድ ነው፣ ሙድ ይዤበት ነው፣ ለጊዜው ነው፣ ለመደበር ነው ትላላችሁ። እስኪ አንድ ጥያቄ ልጠይቃችሁ። አንቺ በወለድሽው ልጅ ላይ ወይም ባንቺ አባት ላይ ባንቺ ወንድም ላይ ቢቀልዱበት ቢያሾፉበት ደስ ይልሻል? አይልሽም። ያ ከሆነ ግን የምትቀልጅበት የምታሾፊበት ሙድ የምትይዥበት ወንድ ያም ወንድምሽ ነው። ስለዚህ ያ ከሆነ ደግሞ ያለ እውነት ያለ ፍቅር ያለ ፍላጎት ለሙድ ተብሎ የምታደርጉት ነገር ትልቅ ኃጢአት ነው። በቃ ያ ሰው የቀረብሽ ሰው መቼም አንድ ሰው ስትቀርቢው ሁለት ነገሮችን ፈልጎ ይመስለኛል። ሴት ልጅን ሲቀርብ በተለይ እዚህ አረብ ሀገር ወይ ስጋሽን ነው ወይ ብርሽን ነው። ያ ከሆነ ደግሞ ይህን ጠንቅቀሽ ካወቅሽ የምትቀርቢውን ሰው ማወቅ። እኔ አንድ ነው አንድ ነሽ ወይም እሱም አንድ ነው፣ የሚያስፈልገውም አንድ ነው። እግዚአብሔር የሚሰጠው ሰው አንድ ነው። ለምን ብዙ እንደምንፈልግ ብዙዎች ወንዶች ብዙ ሴት እንደሚፈልጉ ብዙዎች ሴቶች ብዙ ወንድ እንደሚፈልጉ አይገባኝም። ይህ የምጣር ቀን ነው፣ የመጨረሻው ቀን ጌታ ኢየሱስ ክርስቶስ የሚመጣበት። ታዲያ ለምን እኛ የትንቢቱ መፈጸሚያ እንሆናለን? ስለምንስ አንጸልይም? ስለምንስ አናመሰግንም? እኛ ተኝተን እኮ በእውነት ነው የምላችሁ ስንቶቻችሁ ናችሁ እግዚአብሔርን በተኛችሁበት ተመስገን አምላኬ ብላችሁት የምታድሩት? ስንቶቻችሁ ናችሁ ተመስገን ጌታዬ ብላችሁ የምትነሱት? አይደለንም። ይልቁንስ በጆሮና ጆሮአችን ግራና ቀኝ በወክማን አድርገን አዳራችን ሙሉ ከወንድ ጋር ብናወራ ወይም ከሴት ጋር ብናወራ ነፍሳችን በሐሴት የምትሞላው ግን አይደለም። የአዳሩን የሚሞላው ግን በኃጢአት የተሞላ መቅሰፍት ከእግዚአብሔር መንገድ የሚያወጣ ማንነታችን የምንረሳበት ነው። ባካችሁ አንድ ነገር ልንገራችሁ። እስኪ አንድ ሰው ጋር አውሩ፣ ግደለም ዘመድም ጋር አውሩ። ይሄን ነገር እርግፍ አድርጋችሁ ተዉት። ስልክ አብዝታችሁ በየቦታችሁ ፎቶአችሁን እየለጠፋችሁና በየቀኑ ሜካፕ እየተቀባችሁ የምትለቁት ምን ማለት ነው? እግዚአብሔር እኮ ተናግሮታል። አንድ ነገር ልንገራችሁ። እስካወራን ስለ እግዚአብሔር ብዙ እኛ ኃጢአተኞች ነን። አይደለም መንግስቱን ልንወርስ በዚች ምድር ላይ እንኳ በሰላም የምንኖር አይመስለኝም። እንዲህ ብሏል እግዚአብሔር፣ ሴቶች ራሳቸውን ይከናነቡ፣ ወንዶች ግን ክንብንባቸውን ያወርዱ። የራሳቸውን ክንብን ግን የማያወርዱ ከሆነ ጸጉራቸውን ይቆረጡ። ጸጉራቸውን መቆረጥ ከጣሉ ግን ራሳቸውን ይከናነቡ ይላል። እስኪ አለባበሳችሁን ተመልከቱት። ማንንም ወንድ እኮ ለሌላ የሚጋብዝ ነው። ስለምንድን ነው እንዲህ የምታደርጉት? ስለምንድን ነው እንደዚህስ የምትሆኑት? ባካችሁ እግዚአብሔርን ፍሩ። ክርስቲያኖች ልነግራችሁ የሚፈልገው ነገር አትጥፉ። አንድ ጊዜ በስጋ ትሞታችሁ በነፍስም አትሞቱ። ገባችሁ? በስጋ የሞትን ነው ሊመስለንና ደስ ያለ ነገር ሊመስለን ይችላል። ግን ይህ አይደለም። ለምን እንደዚህ እንደምናደርግ ግን አላውቅም። ሰይጣንን ታገሉት፣ እግዚአብሔርን አመስግኑት። እስኪ ስትበሉ ባርካችሁ ብሉ፣ ማንም ባርኮ አይበላም። እስኪ ስተኙ አመስግናችሁ ተኙ፣ ማንም አመስግኖ አይተኛም። ታዲያ ለምንድን ነው እግዚአብሔርን የምንከሰው? ሲደርስብን ችግር እግዚአብሔር ወይኔ ምን አደረኩ አትወደኝም ወይ ለምንድን ነው የምንለው? ሲወደናል ሁልጊዜ እየፈለገን ነው። እኛ ግን አልፈለግነውም። ሲከተለናል፣ እኛ ግን አንከተለውም፣ እየሸሸነው ነው። ለምን እግዚአብሔር እንደምትከሱ ግን አይገባኝም። ያ መክሰስ ማለት ግን የይሁዳ ነው። ይሁዳ ነው ጌታን ሲከስ የነበረው። ሙታን ሲያነሳ ይከሱታል፣ ድውያን ሲፈውስ ይከሱታል። ስለዚህ እኛ እንደ ይሁዳ እግዚአብሔርን ከሳሾች አንሁን።
እስኪኑ ወደሱ ከመጣችሁ አልቀበልም አይልም። አንድ ነገር ግን አለ። ሁላችንም በችግርና በመከራችን ጊዜ ነው እግዚአብሔርን የምናውቀው። እግዚአብሔር እኮ ያኔ ታዲያ እንዴት ሊሰማን ይችላል? የት ነበርን በደስታችን ጊዜ? የት ነበር ኃጢአት ስንሰራ? የት ነበር ስንዘሙት? የት ነበር የሰውን ነገር ስንፈልግ? የት ነበርን ሰውን ስናማ? ስለዚህ እባካችሁ ማንኛችሁም ብትሆኑ ወደ እግዚአብሔር ተመለሱ። ሌላው ነገር ይቅርባችሁ። እግዚአብሔር እኮ ያዘጋጀላችሁ አንድ ሰው ነው፣ ብዙ አይደለም። እሱም ያለው ባጠገብሽ ነው፣ በሩቅ አይደለም። ባጠገብ ማለት አንቺ ፈልገሽ በስልክ የምታገኙ ሳይሆን ባጠገብሽ ሆኖ ልብሽ የሚያርፍበት አንድ መልካም ሰው እግዚአብሔር የባረከው አለ። ያ ግን አይታየንም። አንድ ነገር አለ። የጸበል የቆዳ መንከሪያ ነው ይባላል። ባጠገብሽ ያለው ፍቅር ግን ላንቺ ፍቅር አይደለም። የሚያዝንልሽ፣ ስትጎጂ የማይፈልግ፣ የሚመክርሽ፣ የሚዘክርሽ፣ ስለ እግዚአብሔር እንድታውቂ የሚያደርግሽ ባጠገብሽ ያለውን አንመለከትም። ይልቁንስ በዛ በፎቶ ውስጥ ሜካፕ ተቀብቶ የራሱ ያልሆነውን ፎቶ የሚልክ በአፉ ማርን የሚያዘንብ የሚመስል ያንን ወንድ ነው የምንፈልገው። ታዲያ ውጤቱ ያያችሁት ነው። እየሄዳችሁ እየሞታችሁበት፣ እየሄዳችሁ ገንዘባችሁን እየጨረሳችሁ፣ እየሄዳችሁ እያለቃችሁ ነው። ስለዚህ እህቶቼ እግዚአብሔር እርዳን፣ እግዚአብሔር ይመልከተን። እናንተም ሞክሮ እስቲ እግዚአብሔርን። ሌላው ይቅር በሳምንት አንድ ቀን እንኳን መስገኑት ስተኙ ግን ከባድ አይደለም። አዳርሽን 2 ደብተር ገጽ የማይችለውን እንኳን ስታነቢና ስታወሪ የምታድሪው ላንቺ ከባድ አይደለም። አንዲት መስበር የማትሞላ ጸሎት ግን ትልቅ ኃጢአት ናት፣ ከባድም ናት። ያማችኋል ማለትም አትፈልጉም። ለምን እንደሆን ግልጽ ነው። ሰይጣን እየታገላችሁ ነው ከእግዚአብሔር መንገድ በስጋችሁም በነፍሳችሁም እንዳይደላችሁ የሚያደርጋችሁ። ስለዚህ ትጉና ጸልዩ። ጊዜው አሁን ነው። ማንም ነገ እንደሚሞት አያውቅምና ተግቶ ቢጸልይ መልካም ነው። እግዚአብሔርን ለምኑት። እግዚአብሔር ለንስሐ ሞት ያብቃን፣ ሞታችን በአገራችን ያደርገው። ስለዚህ እባካችሁ እህቶቼ ተጠንቀቁ። መልካም ሴቶች ያሉትንም እናንተ መጥፎ ሴቶች የሆናችሁ አታጥፏቸው። ምንም የማታውቀውን ብላቴና በየቦታው ስልክ እየሰጣችሁ እያጀናጀናችሁ እንዲሞቱና የማይፈልጉትን ነገር እንዲያደርጉ አታድርጓቸው። ካልሆነላችሁ ግን ራሳችሁ ብቻችሁን ተጋፈጡት። እነዛን ግን ተዋቸው። ስለ ራሳችሁ ኃጢአት ሳያንስ ምንም የማያውቁትን ብላቴናዎች አታጥፏቸው። ስለዚህ ይሄ ነው። ይችን ለማለት ፈልጌ ነው። ያጠፋሁት ነገር ካለ አላስፈላጊ ነገር ተናግሬ ከሆነ በእግዚአብሔር ስም ይቅርታ አድርጉልኝ። እስኪ እንጸልይ። እስኪ አስቡት። ሁላችንም ከዚህ በኋላ ቢያንስ እሑድ እንኳ እስኪ ጸልዩ። በየትም ቦታ ኑሩ። እግዚአብሔር የትም ቦታ አለ። ነገ ሲሄድ አትበሉ። በአራቱም ማዕዘን እግዚአብሔር አለ። እንደውም ለኛ ለስደተኞች እግዚአብሔር ቅርብ ነው። በደቂቃ ውስጥ ይሰማናል። አንሙት፣ አንለቅ፣ ከነ ኃጢአታችን አንሙት። ከዚህ በኋላ በቂ ነው። እስኪ ብዙ እህቶቻችን ወንድሞቻችን የሚመክሯችሁና የሚናገሩትን ነገር ተግብሩት። የሳቃችሁ አትለፉት፣ ያማረታችሁ አትለፉት። እባካችሁ እግዚአብሔር እርዳን። የእግዚአብሔር ስም ለዛ